ሃይማኖት በህዝቦች ታላቅ ቦታ የሚሰጠው የህይወት መመሪያ ነው። የዓለም ህዝብ የተለያዩ ሃይማኖቶችን ይከተላል። ሰው ሃይማኖትን የህይወት ህግ፣ ስርዓት፣ መመሪያና መዳኛ አድርጎ በመቀበል ይኖራል። ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን እንደ አውሮፓውያን አቆጣጠር በ2025 ዓለም አቀፍ ተቋም የሆኑት ኢንሳይደር ሞንኪ እና ወርልድ ፖፑሌሽን ሪቪው በዓለም ላይ ብዙ የክርስትና ሃይማኖት ተከታይ ያላቸውን 10 ሀገራትን ያካተቱትን መረጃ ይዘንላችሁ ቀርበናል። 10ኛ ቻይና በዓለም ላይ 1.4 ቢሊዮን ህዝብን በመያዝ ከህንድ በመቀጠል ሁለተኛዋ የብዙ ዜጎች መገኛ ሀገር ሆናለች። ቻይና ከአሜሪካ በመቀጠል ሁለተኛዋ የግዙፍ ኢኮኖሚ ባለቤት፣ ጠንካራ የጦር አቅም የገነባችና ፈጣን እድገትን ያስመዘገበች ሀገር ናት። በቻይና ቡድሂዝም፣ ኮንፊሽዝም እና ታኦይዝም ሃይማኖቶች ብዙ ተከታዮች ቢኖራቸውም የክርስትና ሃይማኖትም ቻይናውያን ተከታዮች አሉት። ቻይና የክርስትና ሃይማኖት በቅርብ ዘመናት ከተቀበሉ ሀገራት መካከል ትገኛለች። በሀገሪቱ በአጠቃላይ 48 ሚሊዮን የክርስትና ሃይማኖት ተከታይ ህዝቦች ይገኛሉ። 9ኛ ኢትዮጵያ በዓለም ታሪክ ድርሳናት ላይ ኢትዮጵያ በአራተኛው ክፍለ ዘመን ክርስትናን የተቀበለች ሁለተኛዋ ጥንታዊት ሀገር መሆኗ በክብር ተመዝግቦ ይገኛል። በኢትዮጵያ እስከ 140 ሚሊዮን ህዝብ እንዳለ ይገመታል። የኦርቶዶክስ ክርስትና ደግሞ ከግማሽ በላይ የሀገሪቱ ህዝቦች ይከተሉታል። በአጠቃላይ ከሀገሪቱ 64% የሚሆኑ ዜጎች የክርስትና ሃይማኖትን ይከተላሉ። ኢትዮጵያ ጥንታዊ ታሪክ ያላት የበርካታ ቅርሶች ባለቤት፣ የራሷ ቋንቋ፣ ፊደል፣ ቁጥር ያላትና በቅኝ ያልተገዛች ታላቅ ሀገር ናት። የኦርቶዶክስ ክርስትናን ለበርካታ ክፍለ ዘመን አጽንታ የቆየች ሃይማኖታቸውን የሚያከብሩ ዜጎች መገኛ መሆኗ የታሪክ ሊቃውንት ይመሰክራሉ። 8ኛ ጣሊያን ጣሊያን ጥንታዊና ቀደምት የስልጣኔ ታሪክ ያላት ሀገር ናት። ዋና ከተማዋ ሮም ደግሞ የፍልስፍና፣ የታሪክ፣ የሳይንስ፣ የሥነ ጽሑፍ፣ የሥነ ጥበባትና የሃይማኖት ማጠንጠኛ ስፍራ ነበረች። የጣሊያን ጥንታዊ ከተማ ሮም ለምዕራብ አውሮፓ ሀገራት የክርስትና ሃይማኖትን ያሻገረች ሀገር መሆኗን የታሪክ ድርሳናት ያወሳሉ። ጣሊያን እስከ 53 ሚሊዮን የሚደርሱ ማለትም ከአጠቃላይ የህዝብ ብዛቷ 83% ዜጎቿ የክርስትና ሃይማኖትን ይከተላሉ። 7ኛ ዲሞክራቲክ ሪፐብሊክ ኮንጎ በአፍሪካ አህጉር ስሟ በማዕድን ሀብትና በእርስ በርስ ጦርነት ይነሳል። የዲሞክራቲክ ሪፐብሊክ ኮንጎ ስም በርካታ የክርስትና ሃይማኖት ተከታዮች ካሏቸው ሀገራት መካከል በ7ኛ ደረጃ ላይ ይገኛል። እንደ አውሮፓውያን አቆጣጠር በ1491 ክርስትናን የተቀበለችው ዲሞክራቲክ ኮንጎ በአማካኝ ከጠቅላላ የህዝብ ብዛቷ 92% ማለትም 63 ሚሊዮን የክርስትና ሃይማኖት ተከታይ ህዝቦች መኖሪያ ናት። 6ኛ ሩሲያ የክርስትና ሃይማኖትን በቤዛንታይን ሚሽነሪዎች ለዓለም ያስተዋወቀችው ግሪክ ብትሆንም ሩሲያ ደግሞ በ9ኛው ክፍለ ዘመን የክርስትና ሃይማኖትን ተቀብላለች። እንደ ብሪታኒክ መረጃ ከሆነ ሩሲያ የአውቶሴፋሎስ ምስራቃዊ ኦርቶዶክስ ክርስትናን የሚከተሉ ህዝቦች መገኛ ሀገር ናት። በሀገሪቱ የኦርቶዶክስን ጨምሮ 38000 ቤተክርስቲያናት ይገኛሉ። በተጨማሪም 474 የወንዶችና 498 የሴቶች ጥንታዊና ታሪካዊ ገዳማት፣ 314 የሰበካ ጉባኤ ቅዱስ ስፍራዎችና 324 የጳጳሳት ደብሮች ይገኛሉ። በአጠቃላይ ይህች ምስራቅ አውሮፓዊቷ ሀገር ሩሲያ ካሏት 144 ሚሊዮን ህዝቦች መሃል 65% ወይም 80 ሚሊዮን የክርስትና ሃይማኖት ተከታዮች ይገኙባታል። 5ኛ ፊሊፒንስ በርካታ የክርስትና ሃይማኖት ተከታይ ህዝቦች ካላቸው የደቡብ ምስራቅ ኤዥያ ሀገራት መካከል ብቸኛዋ ሀገር ናት። ፊሊፒንስ ከጠቅላላ 115 ሚሊዮን 843,000 ህዝብ ብዛቷ መሃል በርካቶች የካቶሊክ ሃይማኖት ተከታዮች ናቸው። በስፔን ለ300 ዓመታት በቅኝ ግዛት ስር የነበረች መሆኗ የካቶሊክ ሃይማኖት ተከታይ ህዝቦች እንዲኖሯት የራሱን አስተዋጽኦ አበርክቷል። የፊሊፒንስ 85% የሚሆነው ህዝብ የክርስትና ሃይማኖት ተከታይ ነው። 4ኛ ናይጄሪያ በአፍሪካ አህጉር የምትገኘው ናይጄሪያ በነዳጅ ሀብቷ፣ በህዝብ ብዛቷና በቆዳ ስፋቷ ትታወቃለች። በክርስትና ሃይማኖት የሚከተሉ የዓለም ሀገራት ህዝቦች ብዛት ደግሞ በ4ኛ ደረጃ ላይ ተቀምጣለች። ናይጄሪያ 49% የሚሆነው ወይም የሀገሪቱ 88 ሚሊዮን ህዝብ የክርስትና ሃይማኖት ተከታይ ነው። እንደ ጥናቱ ዘገባ 12% የካቶሊክ፣ 36% የፕሮቴስታንት ሃይማኖት ተከታይ ሲሆን ቀሪዎቹ ደግሞ የአንጆሊካን፣ የሜቶዲስት፣ የባፕቲስትና የሌሎች የክርስትና ሃይማኖት ተከታዮች ናቸው። 3ኛ ሜክሲኮ በሰሜን አሜሪካ አህጉር ውስጥ የምትገኘው ሜክሲኮ ከአጠቃላይ 129 ሚሊዮን ዜጎቿ መካከል 107 ሚሊዮኑ የክርስትና ሃይማኖት ተከታይ ህዝብ ነው። በአማካኝ 92.4% ህዝብ የካቶሊክ ሃይማኖት ተከታይ ነው። ሜክሲኮ በስፔን በተያዘችበት ዘመን በርካታ ቤተክርስቲያናት ተገንብተውላታል። ከ100 በላይ የሚሽነሪ ቤተክርስቲያናት በጥንታዊነት ተመዝግበዋል። በሀገሪቱ 3391 የካቴድራል ቤተክርስቲያናት ይገኛሉ። 2ኛ ብራዚል
የላቲን አሜሪካው ሀገር ብራዚል በአማዞን ጥቅጥቅ ጫካ በቡና ምርትና በወርቅ ሀብቷ ብቻ ሳይሆን በክርስትና ሃይማኖትን በሚከተሉ በርካታ ህዝቦቿም ዝናን አትርፋለች። ብራዚል ከ16ኛው ክፍለ ዘመን ጀምሮ የክርስትና ሃይማኖትን ተቀብላ አሳድጋለች። 211 ሚሊዮን የህዝብ ብዛት ያላት ብራዚል 180 ሚሊዮን ወይም 90% የሚሆኑት ነዋሪዎቿ የክርስትና ሃይማኖትን የሚያራምዱባት የዓለማችን ሁለተኛዋ ሀገር ሆናለች። አንደኛ አሜሪካ። የዓለም ልዕለ ኃያሏ ሀገር አሜሪካ በኢኮኖሚና በጦር ኃይል ብቻ ሳይሆን በክርስትና ሃይማኖት ተከታይ ህዝቦች ቀዳሚ ሆና ትመራለች። አሜሪካ በአጠቃላይ 347 ሚሊዮን 276 ሺህ ህዝብ ብዛት አላት። እንደ ኢንሳይደር ሞንኪ ዘገባ በሀገሪቱ 230 ሚሊዮን የክርስትና ሃይማኖት ተከታይ ህዝቦች ይገኛሉ። በአሜሪካ ማንኛውም ዜጋ የፈለገውን እምነት የመከተልና ሃይማኖትን የማራመድ መብት አለው። በሀገሪቱ 33% የፕሮቴስታንት፣ 22% የካቶሊክና የሌሎች የክርስትና ሃይማኖት ተከታይ ህዝቦች ይገኛሉ። የዛሬውን ዝግጅት በዚሁ አበቃን። በቀጣይ በየዕለቱ የምናቀርባቸው ልዩ ልዩ መሰናዶዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ዝግጅቶቹ ከተመቿችሁ ላይክ፣ ሼር በማድረግ አስተያየትም ያጋሩ። በያላችሁበት ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም ትኖር።